አዶናይ ነው። እንግዲህ ተመልካቾቻችን ዛሬ ሄለን መለሰን ፍራንክ እናረጋታለን። ከሌላ ሰው ጋር ሁኜ ማለት ነው። ፍራንክ እናረጋታለን። የእሷን ፊድባክ እናያለን። አብራችሁን ቆዩ። እንግዲህ ዛሬ ምን እንደምታስብ ሄለን መለሰ አብረን እናያታለን። መቼስ ታብዳለች፣ ግን ያው ማበቷ ትንሽ እናሳብዳት ብለን ነው እኛም ቅዳሜን ዛሬ ምን ያህል ውሎ እንደምንውል እንግዲህ አብረን እናያለን ከሄለን መለሰ ጋር። በዚህ ጋር ነው የምትመጣው? በዚህ ጋር ነው እንግዲህ ቀጥታ ኳስ በዚህ ጋር ነው የምትመጣው። እና አንቺ ደግሞ በጣም እንትን ነው እሺ፣ የእውነት አስመሰዩ ዋ በይባት ተቆጣት ምናምን አንቺ ሌላ ነገር እንዳትያት እሺ። እሺ እንሰሬስ ነው ሻሮተሽ ነው ኮስተር ብለሽ እንዳስቂ ምናምን እሺ። በጣም ዛሬ በደንብ ነው ልናስደነግጣት የሚገባው በደንብ አስደንግጠናት ነው እንትን ምን ምን ትገልሻለች ተቆጣት ምናምን አንቺ ሌላ ነገር እንዳትያት። አሁን ታች ነው ያለችው። ከዛ ነይ ብያታለሁ። ያው አንቺ ቀደም እንደነገርኩሽ አንቺ ፍራንክ ምን ታደርጊልኝ ነው እሷ ማለት ነው። እና እሷን አሁን እንደዛ መሆኑን አታውቅም። አሁን ፍራንክ መሆኑን ምንም ስለመጣች እሷ ልክ እንደመጣች እጄ ምናምን ትይዘኛለች ምናምን እሱን እንትን ታደርጊያለሽ። ከዛ ሴሪየስ ሆነሽ ማውራት ነው። እሷ ትንሽ ነገር ስለሚመጣ ቶሎ ነው የምትናደደው። ንዴቷ ምናምን ግን በደንብ ታበሽባታለሽ። ለማንኛውም አሁን አይቻታለሁ። እንዳትሳሳች ያልኩሽ ነገር ሁሉ ብቻ አድርሽ። አሁን አይቻታለሁ እየመጣች ናችና እና ያልኩሽን ብቻ አድርጊ። አሁን መሳሳት ነው ያ ቀደም ያልኩሽ ሁሉ ነገር የምታደርጊው እሷ ለማስቀናት ሁሉ ነገር አድርጊ። ምን አስፈራሻል? በቃ እንዳልኩሽ አድርጊ። እሺ እንዳልኩሽ አድርጊ። አዶናይ ነው። አንተ ሶፍረኛ አይደልች እንዴ? ማለት እኔ እኮ የሷ ጓደኛ ነኝ። ምን ማለት ነው? እንዴት ነው የማታውቀኝ? ተረጋጊ። ቆይ አንተ ተረጋጊ። ማንሽ ማለት አይከብድም? ቆይ የኔ እናት አንቺ ምን ሆነሽ? ፍቅረኛው ነኝ። እናንተ ምን ማለት ነው? እናቴ ባሌ እኮ ነው። ምን ሆነሽ ነው? ዞር በይ ልቀቂኝ። መናሽ አንቺ ልቀቂኝ ወደዛ። ሌሉ ተረጋጊ። እንዴ ባሌ ነው እንዴ? ካላቀሽም ማንሽ አንቺ ቆይ ካላቀሽ እንዴት ነው ማታቀኝ? ተረጋጊ። ዞር በይ አንቺ ሲጀምር ፍቅረኛ እንዳላታቂ እሱ እኮ የኔ ፍቅረኛ ናት። ምን ማለት ነው? ማጣራት እኮ አለብሽ። አንቺ ያልቻልተኝ ነገር ልሽ ሲጀምር እንዴት ታስቢ? እኔ የሷ ጓደኛ ነኝ። ተባታና የሱ ከሪያ እኮ ነው ያለሽ። በቅርብ ነው ፕሮሚስ ያደረገልኝ። አላቀሽም ማለት አንቺ እኔ የሷ ጓደኛ እኮ ነው ያለሽ። ምን ሆነሽ ነው? አንቺ አንተ ዝም በል። አንተ ልቀቀኝ። ወንድ ነህ። ተረጋጊ። ቆይ ሲጀመር አንቺ ባለጌ ተረጋጊ። ፍቅረኛ
አንተ እሱ ፕሮሚስ አስብላታል። አብረን ፕሮሚስ ያሰርልናል። አንተ በአይኔ በብረት ዋረና እንዴ ሰርፕራይዝ ያደርግናል። አንቺ ዝም አንተ ዝም በል እሺ። ማውራት አትችልም አንተ እንግዲህ ተመልካቾቻችን ዛሬ ያጋጠመን ነገር አይታችኋል። በጣም የሚደብር ነገር ነው። ቪዲዮ የሰራን ያው ያጋጠመን ነገር በጣም የሚደብር ነገር ነው እና ይሄን ቪዲዮ ያው በተቻላችሁ አቅም ከሌላው በተለየ መልኩ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩን በትህትና እንጠይቃለን። አመሰግናለሁ።